እንደኔ ግን ስራ አለቀ አላለቀ ብሎ እየሮጠ ወደ ቤቱ የሚገባ ሰው አለ? አቤት ቤቴን ስወደው። ምንም ያህል ቤቴን በወደውም ግን ኪችኔ የተወሰነ ቅር የሚለኝ ነገር አለ። ኪራይ ባይሆን ግን እኔ ነበርኩ ማደርገውንማ ከዚህ በፊት ስቱዲዮ ቤቴ ላይ እንዳደረግኩት ማለት ነው። የመጽሐፍ መደርደሪያን ወደ ኪችን ካቢኔት ቀይሬ እንግዲህ እንደዚህ የሚያማምሩ ማግ መደርደሪያዎች አድርጌዋለሁ። ለማንኛውም ኪራይም ሆነ የኔ ውድም ሆነ ርካሽ ሌግዠሪም ሆነ ቤዚክ የትኛዎቹንም ኪችኖቼን አንድ የሚያደርጋቸው ንጽህና ናቸው። ኦርጋናይዝድ ያልሆነና ንጹህ ያልሆነ ኪችን ውስጥ ለሰከንድ መቀመጥ ይሄ ንጹህ ህይወት ደግሞ ያለ ማምኮ አይታሰብም። እና ዛሬ ቤቴ ስገባ እንግዲህ አስቤዛዬን ገዝቼ ማምኮዬን ሸምቼ ቡናዬን አፍልቼ ምሳዬን በልቼ ፏ ያለ ጊዜ ለማሳለፍ እንዳያችሁት ቤቴ ገባው፣ ቡናዬን አፍልቼ ምሳዬን በላው። ከዛ በኋላ ናፕኪኖቼን መደርደር ጀመርኩኝ። እነዚህ የቴብል የፊትና የባዝሩም ናቸው። እዚህ ጋር የቴብሉን ሴታፕ እያደረግኩት ነበረ፣ ወደ ማስቀመጫው እየቀነስኩት ነበረ። ካስተካከልኩኝ በኋላ ደግሞ ወደ ባዝሩም ገብቼ ይሄኛው የባዝሩም ነው፣ ይሄኛው ደግሞ የፊት ነው። ታጥቤ ከዛ በኋላ ቀኔን ጭርስርስ አደረግኩኝ። ከዛ ለፊቴ ከፎጣ ይልቅ ደግሞ የምጠቀመው ይሄኛውን ቲሹ ነው። እንግዲህ አይለጣጠፍም፣ ብናኝ የለውም፣ በቃ ፐርፌክት ነው። እና ምን ለማለት ነው የንጽህና የጌታ ማምኮ ነው። መልካም ቀን።